ደህና መጣሽ። መንገድ እንዴት ነበር? አድካሚ ነበር? ያው እኛ መኪና ገዝተን እኮ አስረስተን ነበር። ምን ችግር? ልቀቀኝ። ምንድን ነው? እንኳን ደህና መጣሽ። መቼ መጣ ነው? እኔ ጠዋት። እንዴት? ነይ፣ ብዙ ታሪክ አለው እነግርሻለሁ። ነይ ወደዚህ፣ ነይ ወደዚህ። ምን ሆነሻል? በእናትህ እንዴ! ያው ቤትሽን አቆሸሽኩት። ዛሬ እንትን የሚያግዘን ሰው አምጥቼ ምናምን አጸድቼ ምናምን ነበር። ቁጭ በይ። ምግብ ተሰርቷል። ምግብ አቀርብልሻለሁ። ቁጭ በይ። ኧረ እረፍት አድርጊ። ኧረ በፈጠረሽ ከመንገድ ነው የመጣሽው። በፈጠረሽ ይድከመኝ፣ ችግር የለውም። አሁን ነው እንደ መድከም የታየ? አንተ እናንተ እብድ ናችሁ። ያማችኋል እንዴ? ሰው ይደነግጣል ብላችሁ አታስቡ? ሲቀጥል ፍፄ አሁን ሁሉ መንገድ እንዴት ታውቃለህ? አንተም ስለዚህ ነገር እና ምን ነገር ከኝ ሰርፕራይዝ ላደርግሽ እኮ። ሰው እየገደሉ ሰርፕራይዝ አለ እንዴ? ምን ማለት ነው? ሰው እየገደሉ ይልክ። አሁን ከፊቴ ዞር በልኝ። እቃ ልወስድ ነው የመጣው። ዞር በልኝ፣ ልቀቀኝ። ስሚኝ፣ እሺ። አንተ ደግሞ ካሜራውን አጥፋው፣ አጥፉልኝ። በቃ ዞር በሉ፣ ተውኝ። በቃ በእናትህ ደክሞኛል። ለራሱ ቁጭ በይና እናውራ እኮ። ቁጭ በይ። ምንም ማውራው ነገር የለም እንዴ። ሻብረን እንሆን እንታረቅ እያልሽ ነበር። አረ በዚህ አይነት መንገድ ነው የምትታረቀኝ? እንደዚህ እየሆንክ እኔ እኮ ስትፈልግ ትገፋኛለህ፣ ስትፈልግ እንታረቃለን። ምንም አልረጋጋም። ቃል ወስድ ነው የመጣሁት። ታውቃለህ አይደል? ፍፄ እንድታግዘኝ ነው አይደል? አብረን የመጣነው። ሃይሚ ምን ሆነሻል? ሃይሚ እናንተ ጤነኞች አይደላችሁም። አብዳችሁ ሰው ልታሳብዱ ነው የፈለጋችሁት እንዴ? እንታረቅ በቃ አብረን ነው። ምንም አንታረቅም። ዞር በልልኝ፣ ደክሞኛል። በድካም ላይ ሌላ ድካም አትሁንብኝ። አልቀመጥም። ቃል ወስድ ነው የመጣሁት። ኧረ ጉድ ይፈላ። አንቺ ለምን አትረጋጊም? ቁጭ ለምን አትይም? ሃይሚ ያማችኋል አይደል? አንተ ያማሃል አይደል? ጤነኛ አይደለህም። ለምንድን ነው እንደዛ የምትይው? ለምን ተረጋጊ።